السلام عليكم ورحمة الله وبركاته. ودي عبد السوتيوب بيت سبوج سلامنا ጤና በያላችሁበት ይሁን። ዛሬ ማቀርብላችሁ ቁጥር 3ን የሰው ልጅ አፈጣጠርን ይሆናል። አብራችሁ እንደምትቆዩ ኢንሻአላህ ተስፋ አደርጋለሁ። በዚህ ጊዜ አላህን በማወደስ በማመስገን ከጎደሎ ባህሪያት ሁሉ በማጥራት መላእክቶች ቀደሱት። ስለዚህም ሁኔታ አላህ እንዲህ ይላል፣ አደም ሆይ ስሞቻቸውን ንገራቸው አለው። ስሞቻቸውን በነገራቸው ጊዜ እኔ ሰማያትና ምድር ሩቅ ምስጢር አውቃለሁ፣ የምትገልጹትንም ያንንም ተደብቁት የነበራችሁትን አውቃለሁ አላልኳቸው ምን አላቸው። አለ በቀራ ቁጥር 33። ከላይ በተጠቀሰው አንቀጽ ስሞችን የሚለው ቃል የሚገልጸው የነገሮችን መጠሪያ ስያሜ ብቻ አይደለም፣ በምድር ላይ ያሉ ነገሮች ሁሉ ምንነታቸው ከነባህሪያቸው ጭምር እንጂ አምላካዊ ተአምራትን፣ የነገሮች እውነታን፣ የፍጥረታት ምስጢርን፣ ለውሐል መሕፉዝን፣ ቀዷና ቀደርን፣ በአጠቃላይ በሰማይና በምድር ያሉ መለኮታዊ ምስጢራት ሁሉ ሙሉ ለሙሉ ማወቅ አንችልም። እርግጥ ነው የብዙ ነገሮች እውነታና ምስጢር በልቦና ብርሃን ይገለጻል። እንዲሁም በቀልባዊ ሕይወት ብቻ አላህን ማወቅ ይቻላል። ከወሰን የለሽ ዕውቀት ላይ በልቦና ቢሆን እንጂ መድረስ አይቻልም። ምክንያቱም የአእምሮ የስሜት ሕዋሶችን አቅም ወሰን ነው። አይን ማየት የሚችልበት ርቀት፣ ጆሮ ወደሱ የሚመጡ ድምጾችን የሚሰማበት አቅም ወሰን እንደሆነ ሁሉ የአእምሮ አቅምም እንዲሁ የተገደበ ነው። አእምሮ የሚዝልበት ርቀት በኋላ ያለውን ጉዞ መቀጠል የሚችለው በልቦና ብርሃን ነው። የአላህን ኃያልነትና ማንነት፣ የፍጥረትን ምስጢራትና ጥበብ የመረዳት አቅም ያለው ቀልብ ብቻ ነው። ይህንን እውነታ አላህ ሱብሓነሁ ወተዓላ ከላይ በቀረበው አንቀጽ በአንድምታ እንዲህ የገለጸው ይመስላል። ለሰው ልጅ የነገሮችን ስም ምንነት፣ ጥልቅ ጥበብ፣ አምላካዊውን ፈጠራና ውበት ገልጦ ማየት እንደሚያስችለውን መንፈስ ሩህ ሰጠውት። እነዚህን እውነታዎች ነቢያት ይገነዘቧቸዋል። ከነሱ ቀጥሎ ደግሞ የእነሱን ፋና የተከተሉ የአላህ ወዳጆች ይደርሱባቸዋል። የመላእክቶች ስጁድ መውረድ። አላህ አደምን ከፈጠረ በኋላ መላእክቶች ስጁድ እንዲወርዱለት አዘዛቸው። ሸይጣን ብቻ ለትዕዛዙ አልገዛም አለ። አላህ ሱብሓነሁ ወተዓላ ይህንን ክስተት እንዲህ ገልጸዋል። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ። ሁሉም ወዲያውኑ ሰገዱ። ኢብሊስ ወይም ዳቢሎስ ብቻ ሲቀር እምቢ አለ፣ ኮራም፣ ከካህዲዎችም ሆነ። አለ በቀራ ቁጥር 34። አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጥረኸኝ፣ እርሱ ግን ከጭቃ ፈጥረኸው አለ። አልአዕራፍ ቁጥር 12። አላህ ሱብሓነሁ ወተዓላ በክብረ ዝቅ ብላችሁ በግንባራችሁ ተደፉለት፣ ለአደም ስጁድ ወረዱ ብሎ መላእክቶችን ማዘዙ አደምን ተገዙ በሚል መንፈስ አልነበረም። ዓላማው አደም በውስጡ የአምላክን እስትንፋስ በመያዙ ክብሩን ለመግለጽ እንጂ የአላህን ትዕዛዝ መፈጸም እንጂ ሌላ ትርጉም የለውም በሚልም ተንትነዋል። ስጁድ የተወረደው ለአደም ይሁን እንጂ ትዕዛዙ የተላለፈው ከአላህ በመሆኑ ስጁድ የወረዱት የአላህን ትዕዛዝ ለመፈጸም ነበር። በዚህ ክስተት ውስጥ አደም የስጁድ አቅጣጫ ወይም ቂብላ ብቻ ነበር። ልክ አንድ ሰው ወደ ካዕባ ተቅጣጭቶ በግንባሩ ሲደፋ ስጁድ ሲወርድ ዓላማው ሐሳቡ ካዕባን መገዛት እንዳልሆነ ሁሉ ማለት ነው። ካዕባ የታዛዥነት ምልክት ብቻ ነው። የአላህን በረከቱ የሚወርድበት ቅዱስ ስፍራ ነው። የሙስሊሞች የስግደት አቅጣጫ ነው። አደምም እንዲሁ ነበር። ኢብሊስ ለአደም ስጁድ ያለመውረድ ጉዳይ በቁርአን ውስጥ በብዙ ቦታዎች ተደጋግሞ ይወሳል። ነገር ግን በእያንዳንዱ ድግግሞሽ በእንቢተኝነቱ አዲስ ምክንያት ብቅ ይላል። ለምሳሌ አልአዕራፍ ምዕራፍ ውስጥ ባሉ ሁለት አንቀጾች 11 እና 12 ብዙ ጸጋዎችን አካብቶ የነበረው ሸይጣን በመላእክቶች መካከል በተገኘበት አንድ አጋጣሚ ለጸጋዎች ሁሉ አላህን በማመስገን ፈንታ አስተባብሎ እንደነበር ተወስቷል። በኩራት ተወጥሮ በአላህ ትዕዛዝ ላይ አመፀ። ለአደም ስጁድ ያለመውረድ ምክንያት ይኸው ነበር። በጡሃ ምዕራፍ አንቀጽ 116 ላይ ለአባታችን አደምና ለእናታችን ጠላት የነበረው ሸይጣን አጠቃላይ ለአማኞች ሁሉ በጠላትነት መፈረጁ ተገልጧል። አደም
የችግርና የልፋት አገር ወደ ሆነችው መሬት የወረዱት ከጀነትና ጸጋዎቿ የተከለከሉት ሸይጣንን ብለው በመስማታቸው ነበር። በተመሳሳይ ሁኔታ በምድራዊ ሕይወታቸው ሸይጣንን ለሚከተሉ ሁሉ አንቀጿ ታስጠነቅቃለች። የሚከተለውንም ከባድ ችግርና መከራ በማውሳት የአደም ልጆች የአባታቸውን ስህተት እንዳይደግሙ ታሳስባለች። አልኢስራ ምዕራፍ አንቀጽ 61 ደግሞ ለአደም ስጁድ ውረድ በማለት አላህ ባቀረበለት ፈተና ሰበበ ሸይጣን አመፁ። እናም ክህደቱ መጨመሩን ትገልጻለች። ሸይጣን ተቋሙን ክህደትንና አመፅን የሞጠኝ በማለት ምክንያት የተውበት በር ተዘጋበት። በተቃራኒው አደም ጥፋቱን አውቆ በስህተቱ ተጸጽቶ ወደ አላህ የይቅርታ በር በመቻኮሉ በተለይ ከጀነት ከተባረረ በኋላ ምህረትን ፍለጋ በትጋቱ በር ተከፍቶለት ይቅር ተባለ። በአልካፍ ምዕራፍ አንቀጽ 50 ላይ አላህ ለሰው ልጅ ሁለት ምርጫዎችን ያቀርባል። የመጀመሪያው ለጌታቸው ታዛዥ የሆኑት መላእክቶችን ጎዳና ሲሆን፣ ሁለተኛው ደግሞ የፍጥረቱ መሰረት ከጅን የሆነው በአላህ ላይ ያመፀው ዘሮች ሁሉ አርአያውን የተከተሉት የሸይጣን መንገድ ነው። አላህ ሱብሓነሁ ወተዓላ የሁለቱን ጎዳናዎች ባህሪ ካብራራልን በኋላ ምርጫውን ለኛ ትቶታል። ቀኑን መንገድ እንድንከተል ግን ይፈልጋል። በአልበቀራ ምዕራፍ ውስጥ የምትገኝ አንቀጽ 34 በበኩሏ በነገሮች ሁሉ የአላህ ዕውቀት ምን ያህል ምሉዕ እንደሆነች ትገልጻለች። ኢብሊስ ቅልነቱን እንዴት አድርጎ የአመፅ ድንቁርናና የማስተባበል አረንቋ ውስጥ እንደተዘፈቀ ትተርካለች። በሸይጣን ስብዕና ውስጥ የተደበቀው ኩራትና መሸንገል ነበር። በአደም ስጁድ ከመውረድ ያከደው ያ ዘመን ሸይጣን የሰፊ ዕውቀት ባለቤት የነበረበት በዕውቀቱም ይሁን በትጋቱ ከመላእክቶች ሁሉ የላቀበት፣ በዚህም ምክንያት ለከፍተኛ ደረጃና ማዕረግ የበቃበት ዘመን ነበር። ባካበተው ዕውቀት ሰበብ ራሱን ከፍ አድርጎ ተመለከተ። እናም ለአደም አልሰግድም አለ። እዚህ ላይ ዕውቀትና ማዕረግ፣ ማህበራዊ ከፍታ አንዳንድ ጊዜ ወደ ግልጽ ጥፋት ሊያደርሱ እንደሚችሉ እንረዳለን። ሰው በዕውቀቱና ማህበረሰቡ በሰጠው ቦታ ራሱን ከፍ አድርጎ እኔ በሚል ስሜት ከተወጠረ ይከስራል። አላህን ተገዢ ለመሆን ዕውቀት ብቻ ፋይዳ እንደሌለው መገንዘብ እንችላለን። ሸይጣን ያለ ጭስ ከሚንቀለቀል እሳት የተፈጠረው ጅን ጎሳ ነው። ስለዚህ እንዲህ አሰበ። እሱ የተፈጠረባት ተንቀልቃይ እሳት ዓለም ከተፈጠረበት አፈር ትበልጣለች። ከሚበልጥ ነገር መፈጠሩም ትልቅ ክብርና ከባድ ዋጋ እንደሚያሰጠው ጠረጠረ። ይህ የሸይጣን አቋም የሚያሳየው ከፍጹም ሰውነት ላይ ለመድረስ አእምሮ ብቻውን አቅም ቢስ መሆኑን ነው። ሸይጣን በድንቁርና ብልጠቱ ለአላህ መልስ ሰጠ። አላህም ባዘዝኩ ጊዜ ከመስገድ ምን ከለከለ አለው። እኔ ከእርሱ የበለጥኩ ነኝ። ከእሳት ፈጥረኸኝ እርሱን ግን ከጭቃ ፈጥረኸው አለ። አልአዕራፍ ቁጥር 12 ላይ ከሚቅጨለጨል ሸክላ ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም አለ። አልሂጅር ቁጥር 33 ላይ ሸይጣን አደምን ሲመለከት የተፈጠረበትን ጭቃ ብቻ አየ። የውስጡን ታላቅነት ማየት ግን ተሳነው። ከዚህችም ዓለም ጋር በጠብቅ የተሳሰረ ጭቃ ተመልካች ከወዲያኛው ዓለም ጋር የሚያስተሳስረውን ረቂቅ ነገር ማየት አይችልም። ሸይጣንም የተሳሳተው እዚህ ላይ ነው። አደምን በጥሬ ዓይኑ አየው። የአምላክ ምትክ ወይም አምባሳደር የሚያደርገውን ማንነቱን ግን እንዴት አድርጎ ይወቅ? አደም የተፈጠረበት ቁሳዊ ጥያቄ ዘሎ ለማየት ድንቁርናዊ ብልጠቱ አልጠቀመውም። የማወዳደሪያ መስፈርቱም ከእውነት ሳይሆን ከስሜቱ አመነጨ። በስሜቱ ተመራ። ወደ አደም ሲመለከት ጭቃውን ብቻ አየ። ከአላህ የሆነ መንፈስ መሸከሙን ግን ማስተዋል አቃተው። የአላህ ምትክ መሆኑን መገንዘብ ተሳነው። ከፈተናው ጀርባ የተቀመጠውን ጥበብ ማወቅ አልቻለም። ለአደም ስጁድ በመውረድ ተመስላ የመጣችውንና ከነፍሱ ከብዳ የታየችውን ጥያቄ በቅጡ ሳይረዳ ቀረ። ከኔ በላይ የምትል ነፍሱና በአመፅ መካከል ተወጠረ። በሚያስቀይም ሁኔታ ተገትሮ ቀረ። በአላህ ላይ አመፀ። የአላህን ትእዛዝ አክብረው ዝቅ በማለት ስጁድ የወረዱት መላእክቶችና ጅኖች ሸይጣን ለአደም ስጁድ አልወርድም ብሎ በድርቅና ተገትሮ ሲያዩት ለአላህ ትእዛዛት ማደርን ጸጋ በማግኘታቸው ለምስጋና እንደገና ዝቅ ብለው ስጁድ አወረዱ። ኢብሊስ ለነፍስያው ተረታ።
ለአደም ስጁድ ከመውረድ ከለከለችው። ክብሬን ኩራቴን አጣለሁ ብሎ በመፍራት አላጎባደድም አለ። ነገር ግን ራሱን ከከፋ ሁኔታ ውስጥ ጣለ። በሚያሳምም ሁኔታ ከአላህ ረሕመት ተባረረ። መላእክቶች ሁሉ በታደሙበት ተዋረደ፣ ውዳቂ ሆነ። ከዚያ በፊት ለረጅም ጊዜ ከሁሉም በልጦ ትልቅ ቦታ ተሰጥቶት ነበር። ታላቁ ጌታ አላህ ሱብሓነሁ ወተዓላ የሸይጣንን አመፅ በዚሁ መልኩ ይገልጸዋል። አላህ አለው፣ ከእርሷም ውጣ፣ አንተ የተባረርክ ርጉም ነህና በአንተ ላይም እስከ ፍርዱ ቀን ድረስ ርግማን አለብህ። አልሐጅር ቁጥር 34 እስከ 35። ለአደም ስጁድ አልወርድም ብሎ ሲንጠባረር በመላእክቶች ፊት ቦታውን አጣ። በሕይወቱ እንዲያ መሆን ተጨንቆ አላህን ለመነ። ጌታዬ ሆይ እንግዲያውስ ሰዎች እስከሚቀሰቀሱበት ቀን ድረስ አቆየኝ አለ። አልሂጅር ቁጥር 36። አላህም እንዲህ በማለት ፍላጎቱን ሞላለት። አላህም አለ፣ አንተ ከሚቆዩት ነህ እስከ ታወቀው ወቅት ድረስ። አልሂጅር ከ37 እስከ 38። እስከ መጨረሻዋ ቀን ድረስ የሚመጡት ሰዎች መነሻቸው የአደም ጀርባ በመሆኑ እያንዳንዳቸው እሱ ከተሰጠው ክብርና ልቅና ድርሻ አላቸው። አደም ሸይጣንን ጠላት አድርጎ እንዲይዝ ታዟልና ሁሉም ሰዎች የሸይጣን ጠላት ናቸው። ከአባታቸው ክብር ብቻ ሳይሆን ጠላትንም ወርሰዋል። ከነፍስ ጋር የተያያዘ ፍላጎቶች ሁሉ ይፋ የሆኑ ዘንድ ሸይጣንን የመሰለ ቆስቋሽ መገኘቱ ግድ ሆኗል። በዚህ ስጋዊ ክፍተት ሰው ሁሉ ይፈተናል። አደምን ከጀነት ለማባረር ምክንያት የሆነችው ፍሬ አስፈላጊነቷ በሰው ልጅ ውስጥ ተደብቆ የሚገኘውን ስነ ልቦናዊ ግብ ለመቀነስ ነበር። ሰውን በማታለል የተሰማራው ዲያብሎስ ሸይጣን የሰውን ስጋዊ ዝንባሌ በማንቃት ነፍሳዊ ፍላጎትን በመቀስቀስ በማያቋርጥ ውትወታው መንፈሳዊ እርገቱን ለማሰናከል በተጣለ ጋሬጣ ይመስላል። አላህ ሱብሓነሁ ወተዓላ ለዚሁ ጥበባዊ ፍቃዱ ሸይጣንን እስከ ወዲያኛው ለቆተው። በዚሁ ትይዩ በሰብአዊ ፍጡር እስከ ዕለተ ሞቱ ድረስ የይቅርታ በር ተበርግዶ እንዲቀር አደረገው። በአላህ ላይ በማመፁ በደረሰበት ውርደት ተጨንቆ የነበረው ኢብሊስ አላህ በሰጠው ጊዜ ገደብ ትንሽ ሰላም ተሰማው። እንዲህም አለ፣ ስላጠመምከኝ ለእርሱ በቀጥተኛ መንገድ ላይ በእርግጥ እቀመጥባቸዋለሁ አለ። ከዚያም ከስተፊቶቻቸው ከኋላዎቻቸውም ከቀኝና ከግራዎቻቸውም በእርግጥ እመጣባቸዋለሁ፣ አብዛኞቻቸውንም አመስጋኞች ሆነው አታገኛቸውም አለ። አልአዕራፍ ከ1 እስከ 16 እስከ 17። ክፋትንና ኃጢአትን ሰርተዋት ድንበር እስኪያልፎ ድረስ አስጊጦ ሊያቀርብላቸውም ዛተ። ኢብሊስም አለ፣ ጌታዬ ሆይ እኔም በማጥመምህ ይሁንብኝ፣ ለእነርሱ በምድር ላይ ኃጢአትን እሸልማቸዋለሁ፣ ሁሉንም አጠማቸዋለሁም ከእነርሱ ፍጹሞቹ ባሮችህ ብቻ ሲቀሩ። አልሂጅር ከ39 እስከ 40። ከእነዚህ ሁለት አንቀጾች አላህ ታማኝ ባሪያዎቹን ከሸይጣን በክለትና ክፋት እንዴት እንደሚጠብቃቸው ይገልጻል። በፍላጎታቸው የእሱን ጎዳና በተከተሉ ሰዎች ላይ ቢሆን እንጂ በትክክለኛ አማኞች ላይ ሸይጣን ቅንጣት ተጽዕኖ የለውም። አላህም አለ፣ ይህ በእኔ ላይ መጠበቁ የተጋባ ቀጥተኛ መንገድ ነው። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም ከጠማሞቹ የተከተለህ ብቻ ሲቀር። አልሂጅር ከ41 እስከ 42። ሐዋ ከአደም ዓለይሂ ሰላም ስለ መፈጠራቸው ቁርአን እንዲህ በማለት ይናገራል። እርሱ ያ ከአንዲት ነፍስ ከአደም የፈጠራቸው ከእርሷም መቀናጇን ወደ እርሷ ይረካ ዘንድ ያደረገ ነው። በተገናኛትም ጊዜ ቀላልን እርግዝና ረከሰች፣ እርሱንም ጽንሱን ይዛው ሄደች። በከበደችም ጊዜ ደግ ልጅ ብትሰጠን በእርግጥ ከአመስጋኞች እንሆናለን ሲሉ ጌታቸውን አላህን ለመኑ። አልአዕራፍ 189 ላይ አላህ ጥንት ብቻውን እንደነበር ቀደም ብለን አብራርተናል። ፍጥረታትንም ሁሉ ያስገኘው ራሱን
ሊያሳውቅ ሽቶ መሆኑን አውስተናል። ይህን ብዛት ዓለም በፈጠረበት ምክንያት ፍቅር እንደነበረም አይተናል። ስለዚህ ሁሉም ነገር መሰረቱ አምላካዊ ፍቅር ነው ማለት ይቻላል። የዚህ ፍቅርና ናፍቆት ሙሉ ዓላማ ደግሞ ሰውን ወደ መሰረቱ ወደ ጌታው መመለስ ነው። አላህ ሱብሓነሁ ወተዓላ ሌላ አንድንም ሳይሆን ራሱን ብቻ ለፍጹም አንድነት መረጠ። ለዚህም ብሎ ሁሉን ጥንድ አድርጎ ፈጠረው። እርስ በርሳቸው እንዲሳሳቡ አደረጋቸው። ይህ ጥንድነትም መሳሳብ ፍሬዎች፣ ህዋሳት፣ በእጽዋት፣ በእንስሳት፣ በሰዎችና ፍጥረታት ሁሉ ውስጥ በአተም ንጥረ ቁስ ውስጥ ተሻሽገው የሚኖሩ ኤሌክትሮኖች፣ ፕሮቶኖች መሰል ጥቃቅን ንጥረ ነገሮች እንኳ ሳይቀር ሁሉም ለጾታዊ ተቃርኖ ህግ ተገዢዎች ናቸው። ሁሉም እንዳፈጣጠሩ ተቃራኒ ጾታ አለው። ተገነዘቡም ዘንድ ከነገሩ ሁሉ ሁለት ተቃራኒ አይነትን ፈጠርን ይለናል አላህ ሱብሓነሁ ወተዓላ አዛሪያት ቁጥር 49 ላይ። በሌላ በኩልም ከአላህ መንፈስ የመጣው ሰው ከመሰረቱ ከአላህ በመራቁ ምክንያት ብቸኝነት ከበበው፣ ባይተዋርነት ተሰማው። ብቸኝነት ደግሞ አቅመ ቢስነት፣ ሐዘንና ረብሻ ነው። ብቸኝነት የተሰማው ብቸኝነቱ የሚጋራው ይፈልጋል። ይህ ተፈጥሯዊ ባህሪ በጀነት ውስጥ ዲካ በሌለው ጸጋ ተቀማጥሎ የሚኖረው አደምን ከስጋው የሆነች አጋር እንዲፈልግ ገፋፋው። አላህ ሱብሓነሁ ወተዓላ ከአደም ዓለይሂ ሰላም የግራ ጎን ሐዋን ፈጠረለት። ከኢብኑ አባስና ኢብኑ መስዑድ ተያይዞ በወረደው ሐዲስ እንደተዘገበው ከጀነት ኢብሊስ ተባሮ በምትኩ አደም እንደሚኖርበት በተደረገ በኋላ አደም የሚረጋባት ሚስት ሳትኖረው ብቻውን ይኖርባት ጀመር። አንዲት ዕለት ከእንቅልፉ ሲነቃ ከግራ ጎኑ ካጭሯ የጎን አጥንቱ የተፈጠረች ሰው ከራስጌው በኩል ተቀምጣ ተመለከተ። እንዲህ በማለት ጠየቃት፣ አንቺ ማነሽ አላት። እንስት ብላ መለሰችለት። የተፈጠረችበትን ምክንያት ሲጠይቃት እንዲህም አለችው፣ ልትረካብኝ አላህ ፈጠረኝ። ቡኻሪ በዘገቡት ሐዲስ መሰረት የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሴት የተፈጠረችው ከጎን አጥንት ነው። ከጎን አጥንት ውስጥ በጣም ከጎበጠው ከርቭድ ደግሞም የላይኛው ነው። ልታቃናው ከሞከርክ ትሰብረዋለህ፣ ከተውከው ከነጉብጠቱ ይኖራል። ቡኻሪ አንቢያ 1333 ላይ አላህ ሱብሓነሁ ወተዓላ ሴትን ከወንድ የበለጠ ለስሜት ቅርብ አድርጎ ፈጥሯታል። ከወንድ ጋር ስትነጻጸር የስሜት ሀብታም ናት። አላህ ሱብሓነሁ ወተዓላ የሰውን ልጅን የፍጥረት መነሻ ሲገልጽ ከተስፈንጣሪ ውሃ ተፈጠረ፣ ከጀርባና ከርግብግብቶች መካከል የሚወጣ ከሆነው ውሃ አልጣሪቅ 6-7። አላህ ሱብሓነሁ ወተዓላ በተጠቀሱት አንቀጾች ውስጥ ከወንድና ሴት ተስፈንጥሮ ስለሚወጣ ፈሳሽ ይነግረናል። ውሃ ወይም መንይ መነሻው ለወንዱ ከጀርባ አጥንቱ አካባቢ ሱልብ ሲሆን ለሴቷ ደግሞ ከደረቷ አካባቢ ተራኢብ ነው። የደረት አካባቢ ደግሞ የስሜቶች ማዕከል ነው። ልብም በውስጡ ትገኛለች። ይህም ሴት ልጅ በዙሪያዋ ካለው ዓለም ጋር ጥብቅ ስሜታዊ ትስስር እንዳላት ጠቋሚ ነው። አላህ ሱብሓነሁ ወተዓላ ሴትን የስሜት ሀብታም ማድረጉ ዘርን ከመቀጠል ከመጠበቅና መኮትኮት ጋር ይያያዛል። ስለዚህ ሴትን በመልካም መናኗር የግድ ነው። አባት የእናትን ያህል ልጁን መያዝ አይችልም። በፍጹም እንደሷ ሊሆንለትም አይችልም። ለልጁ ሲል እንቅልፉን እንኳ ማጣት ይከብደዋል። ልጃቸው ሲታመም እናት በውስጧ የሚፈጠረው ስሜት ሊሰማው አይችልም። ስትወልድ የምታልፍበትን የስቃይ ስሜት ሊያውቀውም አይችልም። እናት ዘወትር በልጆቿ ፍቅር ተከባ ትኖራለች። ፈተናዎችን ትሸከማለች። ሲጀምር 9 ወር በሆዷ ትሸከመዋለች። ቀጥላ በጀርባዋ 2 ዓመት ታዝለዋለች። በልቧ ውስጥ ዕድሜ ልካቸውን ታኖራቸዋለች። ልጅ መብላት መጠጣት ሲያቅተው እናት ረፍት ታጣለች። ሲያለቅስ ታለቅሳለች። በዚህ ሁሉ ምክንያት የእናትነትን ወለታ መክፈል ይከብዳል። አላህ ሱብሓነሁ ወተዓላ ራሱ መላእክቶች በታደሙበት አደምንና ሐዋን ኒካህ ካሳሰራቸው በኋላ እንዲህ አላቸው፣ አደም ሆይ አንተም ሚስትህም በገነት ተቀመጡ፣
ካሻችሁም ስፍራ ብሉ፣ ግን ይህችን ዛፍ አትቅረቡ፣ ራሳችሁን ከሚበድሉት ትሆናላችሁና አላቸው። አልአዕራፍ ቁጥር 19። እስካሁን አብራችሁን ስለቆያችሁ ልባዊ ምስጋናዬን አቀርባለሁ። ኢንሻአላህ በቀጣይ በሌላ ርዕሶች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።